ሰላም ሰላም እንዴት ናችሁ? እኔ ጎሳ ልግጀሪ ነኝ። ትላንትና በቱቶሪያል ቪዲዮ አንድ ቀለም አሳይቻችሁ ነበር። የአውሮፓ ቀለም የሲልኮ ትምህርት የሆነውን ፐርል የሚባል ቀለም አሳይቻችሁ ነበር። ዛሬ ደግሞ የማሳያችሁ ሌላ ቀለም ነው። ትላንትና ግን ያሳየኋችሁ ፐርል የሚባለው ቀለም ይሄንን ይመስላል። ይሄንን ቀለም አብረን ሰርተናል። ስለዚህ ቀለሞች የኢንፎርሜሽን ሰጥቻችኋለሁ ማለት ነው። ዛሬ ደግሞ ማሳያችሁ ሌላ ቀለም ነው። እንደዚሁ የቱርክ ቀለም የሆነ የሳንዲኮ ቀለም ነው ማስተዋወቃችሁ። ይሄን ቀለም በተለምዶ ሳፋሪ፣ ሻርኪ እንደዚሁም ደግሞ በሲልኮቶች ፓላስ ተብሎ ይታወቃል። በሳንዲኮ ምርት ደግሞ ሳንዲኮ አርት የሚባል የቀለም አይነት ነው። ይሄንን የቀለም አይነት ዛሬ አብረን የምንሰራ ይሆናል። ይሄንን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ ፋቮራይት አድርጉት። እንደዚሁም ደግሞ ለምታውቁት ለቀለም ቀቢ ሼር አድርጉላቸው እነሱ ጋር እንዲደርስ ኮፒ ሊንክ እያደረጋችሁ ሐሳብና አስተያየት ካላችሁ እንድሰራላችሁ የምትፈልጉት የቀለም አይነት ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሐሳባችሁንም ኮሜንት ላይ ያስቀምጡልኝ። ከዚህ በፊት በተለያዩ ቪዲዮዎች ሐሳባችሁን የሰጣችሁኝ ያበረታችሁኝ እንደዚሁም ደግሞ የተለያዩ ኮሜንቶችን የሰጣችሁኝ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። እኔም ደግሞ ያውን ስራዬን ቀጥያለሁ ማለት ነው። ዛሬ እንግዲህ እዚህ ቦርድ ላይ የምንሰራው የሳንዲኮ ቀለም የሆነውን ሳንዲኮ አርት የሚባለውን ወይ ደግሞ በተለምዶ እናንተ ፓላስ፣ ሳፋሪ፣ ሻርኪ ብላችሁ የምታውቁትን የቀለም አይነት ነው ማለት ነው የምሰራላችሁ። ይሄንን የቀለም አይነት ለመስራት ግዴታ ግድግዳችን ማት የሆነ ቀለም መቀባት አለበት። ማትና ማይካ የሚባሉትን ቀለሞች ልዩነት በሌላ ጊዜ በሌላ ቪዲዮ ሰራላችኋለሁ። ይሄንን ነጭ ቀለም ስቀባ ያላሳየኋችሁ ኦሬዲ ያን ያክል ማሳየት አይጠበቅብኝም። ሁላችሁም የምታውቁት እና ግልጽ የሆነ ነገር ነው ብዬ ነው የዚህን ቀለም አቀባብ ወይ የኖርማል ቀለሙን አቀባብ ያላሳየኋችሁ ማለት ነው። ዛሬ እኔ የምሰራላቸው ወይ አብረን የምንሰራው በፋብሪካው ከለር በናቹራል ከለሩ ነው። ስለዚህ ናቹራል ከለሩ ደግሞ ልክ እንደ ፐርል አይነት ከለር ነው ማለት ነው ያለው። ሲልቨር ነው ወይንም ደግሞ በስፔሻል ቀለም ነጭ የሚባለው ማለት ነው። ስለዚህ ነጭን ለመስራት ባክግራውንዳችን ነጭ መሆን አለበት ማለት ነው። ነጭ ላይ ነው የምንሰራው። ነገር ግን ይሄንን ቀለም ወደምትፈልጉት የከለር አማራጭ መቀመም ትችላላችሁ። ቀመማችሁም ደግሞ መስራት ትችላላችሁ። ስለዚህ አሁን እኔ ይሄንን በሰማያዊ ከሆነ መስራት የምፈልገው ባክግራውንዴን ሰማያዊ አድርጌ ብሰራው ሞር የተሻለ ውበት ታገኛላችሁ ማለት ነው። ስራን ስትሰሩ እንደምትሰሩት ስራና እንደምትፈልጉት አገልግሎት አድርጋችሁ ነው መስራት ያለባችሁ። ነጭ ባክግራውንድ ላይ የፈለጋችሁትን ከለር መስራት ትችላላችሁ። ነገር ግን ሞር የተሻለ ውበት እንዲኖረው የምትፈልጉ ከሆነ የዲኮሩን ቀለም ፓላስም ይሁን ፐርል ማንኛውንም የዲኮር ቀለም በምትጠቀሙት የከለር አይነት እዚህ ጋር ባክግራውንዱን ብትቀቡት ሞር ቶሎ ቀለሙ ይዘጋላችኋል። የከለሩንም ውበት ቶሎ ታገኙታላችሁ። ከነገና ደግሞ የሚያምር ውበትም ደግሞ ይሰጣችኋል ማለት ነው። ነገር ግን ነጭ ቀለም ላይ አይሰራም እያልኳችሁ አይደለም። ዛሬ የምንሰራላችሁ እንግዲህ አብረን የምንሰራው የሳንዲኮ ቀለም ነው። በአጋጣሚ ባልዲዋ ጠፍታብኛለች። ከሳይት ላይ ነው ይሄንን ቀለም ያወጣሁት። ይሄንን ይመስላል እንግዲህ ንጣቱ። ስለዚህ እንደዚህ በነጩ ከለር ስለሆነ የምንሰራው የተጠቀምኩት ነጭ ባክግራውንድ ነው ማለት ነው። ይሄንን ቀለም ብዙ አይነት አሰራር ትሰሩታላችሁ። ዛሬ ግን የምሰራላችሁ ኤክስኤክስ የሆነ አሰራር ነው። በሌላ ጊዜ ዲያጎናል፣ ሆሪዞንታል እና ደግሞ ከላይ ወደ ታች የምንሰራው ይሆናል ማለት ነው። እስቲ አብረን እንየው። ይሄንን ስራ ስትሰሩ እኔ አሁን ሳምፕል ቦርድ ላይ ስለሆነ ትንሽ ብሩሽ ነው የተጠቀምኩት። እናንተ ግን ኦሪጂናል ብሩሾችን መጠቀም ትችላላችሁ ወይንም ደግሞ ትልልቅ ብሩሾችን መጠቀም ትችላላችሁ። እነዚህ ቀለሞች በሮለር አይቀቡም። እሺ የዲኮር ቀለሞች ናቸው። ውስጣቸው አሸዋ አለ። አሸዋ ስላለ ውስጣቸው አሸዋው ነው ቅርጽ የሚይዝልን። እንደዚህ ኤክስ ኤክስ ነው የምትቀቡት።
እንደዚህ ኤክስ